እኔ ስደተኛ ነኝ እንጂ የአረብ ሀገር ሴት አይደለሁም ትለናለች የዛሬ ባለ ታሪካችን። ሰላም ሰላም ውድ የዚህ ቻናል ተከታታዮች እንደምን አላችሁ? ቤተሰብ ያልሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቤቱን ተቀላቀሉ ላለሁኝ። የዛሬ ስነ ጽሁፌን ባለ ታሪክ ጉዳይ አቀርባለሁ። እኔ ስደተኛ ነኝ እንጂ የአረብ ሀገር ሴት አይደለሁም። እንደ ማንኛውም ኢትዮጵያዊ ሴት ኢትዮጵያዊት ነኝ። ነገር ግን ያቺ ከሀገሬ የወጣውባት እግሬ የተሰደደባት ዕለት ማንነቴን ጭምር ቀየረችው። ከዛን ዕለት ጀምሮ ስሜ ተቀየረ። የነበረኝ ማዕረግ፣ ያሳለፍኩት ማንነት ሁሉ፣ ተዘካሪነት ሁሉ ወደ አረብ ሀገር ሴት ወይም ወደ ሰራተኛ በሚል አዲስ ስም ተተካ። እኩዮቼን አጣኋቸው። ሳቅና ጨዋታዬ በትዝታ ቀረ። የወደፊት ተስፋዬን የምገነባበት ትምህርቴን በግማሽ አቋረጥኩኝ። እናም የራሴን ህይወት መኖር አቆምኩ። የሌሎችን ህይወት፣ የሌሎችን ደስታ፣ የሌሎችን ፍላጎት ማገልገልና ማኖር ጀመርኩኝ። አዎ እኔ ያቺ ከኢትዮጵያ ወደ አረብ ሀገር የተሰደድኩኝ ያቺ ስደተኛ ነኝ እንጂ የአረብ ሀገር ሴት አይደለሁም። ሰዎች ደግሞ ለዚች ለአረብ ሀገር ሴት እያሉ ያበሻቅጡኝ ከጀመሩ ሰነባብተዋል። ወንዶች እንኳን ይቀርቡኝና ደግሞ ለአረብ ሀገር ሴቶች እያሉ ይሸሹኛል። ቅስሜን ስብርብር እንክትክት ያደርጉኛል። ልጅነትና ወጣትነቴ መልበስ፣ መሽቀርቀር፣ መውጣትና መግባት ነበር። ዛሬ ግን የሁሉ ቀረ። በቃ አከተመለት። ወደዚህ ስመጣ በአይምሮዬ ሳልኳቸው ትልቅ ምኞቶቼ፣ ህልሞቼ በሙሉ በአራቱ ማዕዘን የማዳም ቤት ግድግዳ ውስጥ ተዘጉባቸው። እነዚያም ግድግዳዎች ህልሜን ብቻ ሳይሆን ነፃነቴንም ጭምር ነው የወረሱት። ከዛች ከተሰደድኩበት ዕለት ጀምሮ ውስጤን የሚረዳኝ፣ የልቤን ስብራትና ድካሜን የሚሰማኝ አንድም ሰው አጣው። ሰው በሞላበት ቤት ውስጥ እኖራለሁ፣ ነገር ግን ብቸኝነት ያጠቃኛል። አንዳንዴ ብቻዬን ሆኜ ስቅስቅ ብዬ ሳለቅስ ያቺ የመነሻ ቀኔን ረግማታለሁ። ለምን ተሰደድኩ እላለሁ። ለምን ከሀገሬ ወጣው? ለምንስ ያልሆነ ስም ተሰጠኝ? ለፍቼና ደክሜ ለእህቶቼ ለወንድሞቼ በኖርኩ፣ ሰርግ ደግስ ሲሉኝ ሰርግ በደገስኩ፣ ተስካር አውጪ ሲሉኝ ተስካር ባወጣው፣ ወንድምሽን አስተምሪው ሲሉኝ ባስተማርኩኝ፣ ለምን ብዬ ለራሴ ጠይቃለሁ። ለምን ህይወት እንዲሆነብኝ እያልኩኝ ራሴን መልሼ መላልሼ ጠይቃለሁ፣ እቅሳለሁ። ለምንስ እንደ በፊቱ ልባችን የምንከፍትላቸው ጓደኛ የሉንም? ዛሬ እኮ ብቸኝነቴን የሚያውቀው፣ እንባዬን የሚያየው፣ ምስጢሬን የሚሸሽገው ይህ በእጄ ላይ ያለው ስልክና የቤቱ ዋይፋይ ብቻ ሆኗል። እውነተኛ ጓደኛዬ ስልኬ ብቻ ሆኖ ቀረ። ብቻ ምን አለፋችሁ ብዙ ብላችሁ ደስ ይለኛል። ግን አንድ ነገር ልነግራችሁ ፈልጋለሁ። ብዙ ያልተነገሩ ስቃዮች፣ በፈገግታ ጀርባ የተደበቁ ስብራቶች አሉ። ነገር ግን በእነዚህ አራት ግድግዳዎች መሃል ብንዘጋም ህልማችን መሞት የለበትም። ዛሬ በሰው ሀገር የምናፈሰው እንባ ነገ በሀገራችን ላይ የደስታና የሳቅ ምንጭ ሆኖ እንደሚተካ አምናለሁ። ይህንን የምታደምጪኝ እህቴ ትላለች ባለ ታሪካችን፣ ብቸኝነትሽ ብቸኝነቴ ነው፣ ናፍቆትሽ ናፍቆቴ ነው። አሁን እኔ ከላይ የነገርኩሽ ታሪክ ያንቺም ታሪክ ነው፣ የሁላችንም ታሪክ ነው። ብቸኝነቱና ናፍቆቱ፣ መንገላታቱና መናቁ፣ ጓደኛ አልባ መሆኑ፣ አማካሪ ማጣትሽ ሁሉ አያሳስብሽ። እንደሚያልፍ እምነት አለኝ። ዛሬ እኔ ያንን ሁሉ ስቃይ፣ ያንን ሁሉ መከራ፣ ያንን ሁሉ የብቸኝነት ቀን፣ ያንን ሁሉ ሰቀቀን ብቻዬን ያነባሁባቸውን ዕለታቶች አልፌ በስደት
ባፈራሁት ጥቂት ነገር ራሴን ችዬ በሀገሬ ላይ ደስተኛ ሆኜ እየኖርኩ ነው። እህቴ እኔ ያሳለፍኩት ህይወት ለአንቺ ትምህርት ይሆንሽ ዘንድ አቅርቤልሻለሁ። ከኔ ታሪክ ተምረሽና በእኔ ታሪክ ውስጥ ደግሞ ሆነሽ ተስፋ ሰንቀሽ ተስፋ ቆርጠሽ እንደሆነ ተስፋ እንድትሰንቂ፣ ጓደኛ የለኝም ብለሽ ተስፋ ቆርጠሽ እንደሆነም ፈጣሪሽን ጓደኛ አድርጊ። በጸሎትሽ በየእምነትሽ በርቺ። ሁሉም ነገር ያልፋል፣ ቀንም ይቀየራል። እኔም አያልፉም ያልኳቸው ቀኖች አልፈውልኛል፣ አይሆኑም ያልኳቸው ነገሮች ሆኖልኛል። ዛሬ ያቺ የአረብ ሀገር ሴት ከመባልና ከንቀት ወጥቻለሁ። እህቴ ሆይ በዚህ ሁኔታ ያለሽ፣ በዚህ ስሜት ያለሽ እህቴ አንቺም ከዚህ ትወጪያለሽ አምናለሁ። ትችያለሽ፣ ታደርጊዋለሽ ትላለች ባለ ታሪካችን። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ተቀላቀሉ፣ አበረታቱኝ። ላይክ፣ ሼር፣ ኮመንት እንዳይረሳ። ሰላም ከእናንተ ጋር ይሁን።